እግዚአብሔር መጥቶ ሰማይ ተከፍቶ በትክክል ድምፁ ከሰማይ ሆኖ እግዚአብሔር በህይወት ላይ አውርቶ በህይወት ላይ ተናግሮ የምትመላለሰው ከሆንክ እንዳንተ አይነት ሰው እዚህ ምድር ላይ ሌላ ምን ትፈልጋለች? እቺ ምድር ሌላ ምንም አትፈልግም። ከሰማይ ለሰማው ትንቢት ይፈጸምበታል ብለህ የምትጠብቀው እያንዳንዱ ጉዳይ ሞቶ ከእጅም ሞቶ አብቅቶለት ሊሆን ይችላል። እርግጠኛ መሆን ያለብህ ከሰማይ ለሰማው ድምጽ ብቻ ነው። ትንቢቱ እኮ እነሱ ቤት ሲደርስ ትንቢቱ ሊፈጸምበት ያለው አካል እኮ አብቅቶለታል። በሰው ታሪክ 3 ቀን ካለፈ በቃ አራተኛ ቀን ላይ መፍረስ ይጀምራል፣ መሽተት ይጀምራል። ብዙዎቻችሁ ትንቢት ጥላችሁ የተስፋ ቃል ጥላችሁ ድጋሜ ሌላ ተስፋ ቃል የምትፈልጉ ሰዎች የጌታ መንፈስ ወደ ቀደሙ ድምጽ ተመለሱ ይላችኋል። ከሰማይ የወጣ ቃል አይሻርም፣ በአንተ ሁኔታም አይለወጥም። ሰማይ አይለውጠውም፣ ሌላ አጀንዳ የለውም። መጽሐፈ ነገሥት ምዕራፍ 18 አንተ ቁጥር 1 ላይ ያለውን ቃል ታነብልኛለህ፣ እኔ ደግሞ ቀጥዬ ሌላውን አነባለሁ። በጌታ በኢየሱስም አነባለሁ። ከብዙ ቀንም በኋላ በ3ኛው ዓመት ሂድ፣ ለአካብ ተገለጥ፣ በምድር ላይም ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ይህንን ቃል እርግጠኛ ነኝ ብዙዎቻችሁ ታውቃላችሁ። ቁጥር 42 ላይ እንደዚህ ይላል፣ አካብ ሊበላና ሊጠጣ ሄደ፣ ኤልያስ ግን ወደ ቄርሜሎስ ተራራ ጫፍ ወጣ፣ ፊቱንም በጉልበቶቹ መካከል አድርጎ ወደ መሬት አቀረቀረ። ኢየሱስ ጌታ። የመጀመሪያው ድምጽ ምንድን ነው? ሂድ ለአካብ ምን በል ተገለጥ፣ እኔ በምድር ላይ ምን እሰጣለሁ? ዝናብን ምን እላለሁ? እንደ ፕሮፌሲ ውሰዱ። እንደ ፕሮፌሲ ማለት ጠብቁኝ፣ ቆይ እንደ ትንቢት ውሰዱት። እንደ ትንቢት ከወሰዳችሁት ዛሬ አንድ እንደ ትንቢት ዓለም እናያለን ማለት ነው። ኢየሱስ ጌታ። ዓመቱን ሙሉ ስለ ትንቢታዊ ዓለም ባስተምር በጣም ደስ ይለኛል። ወደ ኋላም ወደፊትም ስንመለከት እግዚአብሔር አምላክ ሲናገር ነበር፣ እየተናገረ ነው፣ ወደፊትም ይናገራል። ተናጋሪው እግዚአብሔር ነው። ከእግዚአብሔር ዘንድ ትንቢትን እንሰማለን፣ ተስፋን ቃል እንቀበላለን። ከዛ በኋላ ግን በሕይወታችን ላይ ትልቅ ጥያቄ የሚሆንብን ትንቢት እንዴት ነው አካል የሚለብሰው? ትንቢት እንዴት ነው የሚፈጸም? እንዴት ይፈጸማል ትንቢት? በሕይወቴ ላይ የተነገረው ትንቢት እንዲፈጸም ምን ላድርግ? ከኔ ምንድን ነው የሚጠበቀው? ምን ባደርግ ነው እግዚአብሔር በሕይወቴ ላይ የተናገረውን ትንቢት አካል እንዲለብስ የማደርገው? ይሄ የዘመናችን ጥያቄ። ብዙዎቻችን የኛን አንወጣም። የኛን ደግሞ እንዳንወጣ ደግሞ በሁለት ወገን አይነቶችን መካከል ላይ እናስቀምጣለን። የመጀመሪያ ብዙ ትንቢትን የሚናገሩ የትንቢት መንፈስ ያለባቸው እግዚአብሔር አልፎ ፈቃዱና ሀሳቡን አጀንዳውን በትውልድ መካከል ገልጦ ለትውልዱ የሚናገርባቸው አንድ የትንቢቱን ዓለም ያለማወቅ ያለመረዳት ጀስት ትንቢቱ ሲመጣ ትንቢቱን ከመናገር ድምፁን ከማስተናገድ ያለፈ የትንቢቱን ዓለም መረዳትና በትንቢቱ ዓለም መረዳት ውስጥ ትውልዱን ትንቢቱን አካል እንዲያለብስ የሚያደርግን አይነት እውቀት መገለጥን አለማቀበል አንድ ወቀሳ አለ። ሁለተኛው አይነት በጎን በኩል ያለው ወቀሳ ደግሞ የኛ ነው። እግዚአብሔር ተናግሮኛል፣ የታል በሕይወት የተፈጸመው? የታል አካል የለበሰው? 1 ዓመት 2 ዓመት 3 ዓመት 4 ዓመት 5 ዓመት ከዛ በላይ ጠበቅኩ፣ በሕይወቴ ላይ የተናገረው ነገር ሆኖ አያውቅም። በ5 ዓመት ውስጥ ግን እግዚአብሔር አምላክ ወደ ትንቢቱ ዓለም እንድንገባ ግን በጣም በተደጋጋሚ ጊዜ ልባችን እንዳይረድ የሰጠንን ተስፋ ይዘን ጨብጠን እስከ መጨረሻው ጸንተን እንድንቀጥል ፍሬ እንድናፈራበት እንደገና ድምጽ በማሰማት መንፈስ ቅዱስን መነቃቃት ላችን ላይ በማድረግ የቃሉን ብርሃን በመግለጥ እንደገና ወደ ህይወታችን በሙላት የሚመጣበት ሲዝን አለ። እዛኛው ዓለም ውስጥ ሞቀስ አለ፣ እዚህኛው ዓለም ውስጥ ሞቀስ አለ። ስለዚህ እኛም እንወቀሳለን፣ ትንቢት የሚያመጡትም ትንቢት የሚመጣባቸውም እነሱም ይወቀሳሉ ማለት ነው። ስለዚህ አሁን በሁለቱ መካከል ያለው መንገድ አስታርቀን ትክክለኛው መንገድ ይዘን ሄደን ትንቢቱን በላያችን ላይ አካል እናስለብሳለን ማለት ነው። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ተናጋሪውንም አንወቅስም፣ ከተናገረው ጋርም ቅሬታ ውስጥ አንገባም። አሜን አሜን አሜን። እኛም የሚጠበቅብንን ነገር ደግሞ እንፈጽማለን ማለት ነው። አሜን። ተስማማላችሁ? ጌታ ይባረክ። እና እርግጠኛ ነኝ ከዚህ በኋላ ማክሰኞ ስለ ትንቢት ዓለም ብቻ ነው የማስተምረው ማለት 6 ወር ቢያንስ እንደዛ ባስተምር ደስ ይለኛል። አሜን። ለምን በሉኝ፣ በጣም ባለጠጎች ነን ከምላችሁ በላይ ማለት ነው። አመናችሁኝም አላመናችሁኝም እግዚአብሔር መጥቶ ሰማይ ተከፍቶ በትክክል ድምፁ ከሰማይ ሆኖ እግዚአብሔር በሕይወት ላይ አውርቶ በሕይወት ላይ ተናግሮ የምትመላለሰው ከሆንክ እንዳንተ አይነት ሰው እዚህ ምድር ላይ ሌላ ምን ትፈልጋለች? እቺ ምድር ሌላ ምንም አትፈልግም። አንተን ነው የምትፈልገው። ኢየሱስ ጌታ ነው። ስለዚህ አሁን 10 ትንቢት የመስማት ፕሮግራም አንይዝም። አንድ የሰማነውን ትንቢት በሕይወታችን ላይ አካል ማለበስና የማስፈጸም ነው። ኢየሱስ ጌታ ነው። ዛሬም ተናግሮ ነገም እንዲናገርህ ሩጫ ሳይሆን የተናገረው ታማኝ ነው። የተናገረውን ትንቢት በኔ አካል ያለብሰዋል። ስለዚህ አካል እንዲለብስ ደግሞ መደረግና ማድረግ ያለብኝ ነገር ከኔ ያደርጋለሁ። ኧረ ሃሌሉያ። ስለዚህ ትንቢቱ ተፈጸመ ማለት አንድ ለኛ ክብር ነው፣ ሁለተኛ ደግሞ ለእግዚአብሔር ምስጋና ነው። ኧረ ሃሌሉያ። ውጤቱ እሱ ነው። በአንተ ላይ ተናገረ ሲፈጸም ለእግዚአብሔር ክብር ስለሆነ በክብር ውስጥ አብረህ ትከብራለህ። ከዛ በላይ ግን እግዚአብሔር ምስጋናውን ይወስድበታል፣ ክብሩን ይወስድበታል። ኧረ ሃሌሉያ። ስለዚህ እርግጠኛ ነኝ እቺ ምድር በብዙ ምስጋና ትሞላለች ማለት ነው። ለምን ካልከኝ እግዚአብሔር በአንተ ውስጥ የተናገረውን አካል ያለብሳል። ከዚህ የተነሳ ደግሞ እግዚአብሔር ምስጋና በአንተ ውስጥ ይበዛለታል ማለት ነው። ስለዚህ በአንተ ያደረገውን ነገር ደግሞ አንተ ብቻ አታመሰግንበትም። ስላንተ ደግሞ የሚያመሰግኑ ደግሞ ብዙ አሉ። ትንቢቱን የሰሙ ሊሆኑ ይችላሉ፣ ያልሰሙ ሊሆኑ ይችላሉ። ብቻ ግን ስለተፈጸመ አካል ስለለበሰ። ኧረ ሃሌሉያ ሃሌሉያ። ስለዚህ እርግጠኛ ነኝ እቺ ምድር በምስጋና የምትሞላበት ሲዝን ቀርቧል ማለት ነው። በምስጋና የምትሞላበት ጊዜ ቀርቧል ማለት ነው። ኧረ ሃሌሉያ።
አሜን አሜን አሜን። ነብዩ ከዚህ ቃል በፊት ከአንደበቴ ቃል በስተቀር ከሰማይ ጠል ምን አይልም አይሆንም ብሎ አለ። ሰማይ ተዘጋ ተዘጋ ተዘጋ። ለስንት ጊዜ? 3 ዓመት ከስንት? ልክ በማን ቃል ነው የተዘጋው? በነብዩ ቃል ነው የተዘጋው። ሊከፈት ሲል ግን ድምጽ የመጣው ከየት ነው? አይገርምም? ከሰማይ ነው። ምን እንዳለው ታውቃላችሁ? ሂድ ለአካብ ተገለጥ፣ በምድር ላይ ዝናብን ምን አለው ሰጣለሁ። ምን እንዳለው ታውቃላችሁ? ነብዩ ወጣ ሄደ ተናገረ። ሂድ ንገረው ለአካብ የዝናብ ውሽንፍር ታላቅ ነውና ከፊቴ ምን በል ቀድመህ ውጣ። በጣም እስኪ ደንቃችሁ ድረስ ትንቢቱን ነገረው። ቀድሞ ትንቢቱን እንዲያደርስ የነገረውም ወጣ። ይሄኛውም ደግሞ ከመውጣት በፊት ልብላ ብሎ ምን ይላል? ገባ። ከገባ በኋላ ወጣ። ነብዩ ምን አደረገ ይላል? ትንቢት የተናገረው ማን ነው? ራሱ እግዚአብሔር ነው አይደል? ስለዚህ ውጣ ነው የተባለው፣ ሂድ ነው የተባለው። በምድር ላይ ምን እሰጣለሁ? ዝናብ እሰጣለሁ። ስለዚህ እሱም ጨመረለት ደግሞ ዝናብ እሰጣለሁ ከማለት አለፈና የዝናቡ ውሽንፍር ታላቅ ነውና ከፊቴ ቀድመህ ውጣ። እሱ ግን ምን ይላል? ወደ ቀርሜሎስ ተራራ ወጣ። ምን ያስወጣዋል? በሱ ቃል አለ ሰማይ ተዘጋው። ስለዚህ በሱ ቃል ነው የሚከፈተው። ለምን መውጣት አስፈለገው? አይገርምም? ከሰማይ የሰማናቸው እያንዳንዱ ትንቢቶች ፕሬዘንስ ይፈልጋሉ። ያለ ፕሬዘንስ የሚፈጸም ምንም አይነት ትንቢት የለም። ትንቢቱን ያዘና ወደ ቀርሜሎስ ተራራ ወጣ አለ። ወደ ቀርሜሎስ ተራራ ወጥቶ ምን አለ? ተንበረከከ፣ አንገቱን በጉልበቱ ስር ቀብሮ መጮህ። የተነገረው ትንቢት በእርግጥም ከዚህ በፊት የሰማው ድምጽ ነው፣ የሚያውቀውም ድምጽ ነው። የሚጠራጠርበት ግራ የሚያጋባም ድምጽ አይደለም። የሰማውን ትንቢት ይዞ ወዴት ይላል? ወደ መሰዊያ፣ ወደ ፕሬዘንስ ወዳለበት፣ ህልውና ወዳለበት፣ መገኘቱ ወዳለበት። ኢየሱስ ጌታ ነው። ምክንያቱም ትንቢቱ ከየት ነው የመጣው? ከሰማይ። ከሰማይ የመጣ ትንቢት ሁሉ ፕሬዘንስ ይፈልጋል። እዚህ ምድር ላይ ያለ ፕሬዘንስ የሚፈጸም ምንም አይነት ትንቢት የለም። ይሄን ወቅ እኔ ትንቢትን ስለነገርኩ እግዚአብሔር አልፎ ስለተናገረ ሁሉ ይፈጸማል ማለት ሰደል የሚናገረው ትንቢቶች አካል ይለብሳሉ። በህይወታችን ላይ ግን እንደ ፕሮግራም የመጡ ትንቢቶች ግን ፕሬዘንስ ይፈልጋል። ትንቢቱን ወስደህ ተናጋሪው ፊት እንድታስቀምጠው ይፈልጋል። ኢየሱስ ጌታ። አንድ ቤት ላሳያል። ጌታ ኢየሱስ የ17-18 ሰዓት አካባቢ ርቀት መንገድ ርቆ የእግዚአብሔርን መንግስት ገልጦ እያስተማረ በነበረበት በዛ ቦታ ላይ አንድ መልእክተኛ ደብዳቤ ይዞለት መጣ። ደብዳቤ ይዞለት የመጣው በጣም ከሚወዳቸው ፋሚሊዎች ቤተሰብ ውስጥ ደብዳቤው ቆሞ ሲነበብ በጣም የምትወደው አላዛር ምን ብሏል? ግማሹ ሞቷል፣ ግማሹ ታሟል። ፈጥነ ምን በል ድረስ። ምን የምትለው ነው? የምትወደው ነው። ስለዚህ ፈጥነ ምን በልለት ድረስለት። ኢየሱስም መልሶ ለመልእክተኛው መልእክት አጽፎ መልእክት ላከላቸው። ኢየሱስ ጌታ። ኧረ ሃሌሉያ። መልእክቱ እንደዚህ የሚል ነው። ይህ ህመም ለምን አይደለም? ለሞት አይደለም። እና ለምንድን ነው? የእግዚአብሔር ክብር እንዲገለጥበት ለእግዚአብሔር ክብር ነው እንጂ ለሞት የሚል ደብዳቤ ላከላቸው። ሉክ ይህን ደብዳቤ ልኮላቸው መልእክተኛው መልእክቱን ሳያደርስላቸው መልእክት የተላከለት ቤተሰብ ውስጥ የተወደደው ምን ብሏል? ሞቷል። መልእክቱ ምን የሚል ነው? ክብር ታያለሽ። ምን መጣ? ሞት። ሞት ይገጥማል? አይገጥምም። ኢሚዲየትሊ ቀበሩት። 1 ቀን 2 ቀን 3 ቀን 4 ቀን ሸተተ። በአራተኛው ቀን ኢየሱስ ሲመጣ አንድ ነገር አለች። አንተ በዚህ ሆነ ቢሆን ኑሮ ወንድሜ ምን ባላል? ወንድሜ ባልሞተ። ከዛ ኢየሱስ ምን አላት? ብታምኚ ምን ብዬሽ ነበር? ይኸውልህ ከሰማይ ለሰማው ትንቢት ይፈጸምበታል ብለህ የምጠብቀው እያንዳንዱ ጉዳይ ሞቶ ከእጅም ሞቶ አብቅቶለት ሊሆን ይችላል። እርግጠኛ መሆን ያለብህ ከሰማይ ለሰማው ድምጽ ብቻ ነው። ትንቢቱ እኮ እነሱ ቤት ሲደርስ ትንቢቱ ሊፈጸምበት ያለው አካል እኮ አብቅቶለታል። በሰው ታሪክ 3 ቀን ካለፈ በቃ 4ኛ ቀን ላይ መፍረስ ይጀምራል፣ መሽተት ይጀምራል። ብዙዎቻችሁ ትንቢት ጥላችሁ የተስፋ ቃል ጥላችሁ ድጋሜ ሌላ ተስፋ ቃል የምትፈልጉ ሰዎች የጌታ መንፈስ ወደ ቀደሙ ድምጽ ተመለሱ ይላችኋል። ከሰማይ የወጣ ቃል አይሻርም፣ በአንተ ሁኔታም አይለወጥም። በአንቺ ሁኔታና በዙሪያሽ በከበበሽና በመጣው ነገር አይቀየርም። ሰማይ አይለውጠውም፣ ሰማይ አይቀይረውም። ሌላ አጀንዳ የለውም። ፌል አድርጓል። ስለዚህ ሌላ ትንቢት ብሎ ሌላ ትንቢት አያመጣም። ይሄን የነገርኳችሁ ብዙዎቻችን ከረንትሊ ያለንበት ሁኔታ ነው። ዝም ብላችሁ ወደ ኋላ አስቡት። እግዚአብሔር የዛሬ 5 ዓመት ምን ብሏችሁ ነበር? እግዚአብሔር የዛሬ 7 ዓመት ምን ብሎ አወርቶ ነበር? የዛሬ 10 ዓመት ምን ተናግሮ ነበር? እግዚአብሔር ያን የተናገረ ነገር ላይ በተነገረበት ነገር ላይ ይፈጽማል ብለህ የጠበቅኩ ጉዳይ ምናልባት ዛሬ ላይ ከህሊናህ እንኳን ተሰርቆ ሊሆን ይችላል። ትንቢቱ አለ፣ ሁኔታው ግን ላይኖር ይችላል። እርግጠኛ አሁን ዛሬ የአባቴ መንፈስ ካመጣው በዚህ ከተገኘው ህልውና የተነሳ እንደገና ትንሣኤን ያደርግበታል። አትጠራጠር። አሁን የምሰማው ትንቢት ሳይሆን ትላንትና የሰማው ትንቢት አካል ይለብሳል። አትጠራጠሪ። ትላንትና የሰማሽው ትንቢት አካል ይለብሳል። ለምን ካልከኝ የአባቴ ህልውና በዚህ አለ። የአባቴ መንፈስ በዚህ አለ። ኮታስ ታፋናስ ልክ ምን ማለት መሰለ? ብታምኝ ኖሮ የእግዚአብሔርን ክብር እንድታይ አልነገርኩሽም ማለት ምን ማለት እንደሆነ ልንገር። ኦልሬዲ ክብር ስለማየት ነው ያወራቸው። ቅድም ነግራችኋል። ሰደለ የሆነ ትንቢት አካል ይለብሳል። እንደ ፕሮግራም እንደ አጀንዳ ግን የእግዚአብሔርን ክብር የሚያወጣ ለእግዚአብሔር ክብርን የሚያመጣ ለእግዚአብሔር ምስጋናን የሚያወጣ ነገር ከሆነ ግን አትጠራጠር። ሁኔታው ካንተ ይወጣል፣ ከአይምሮም ይወጣል፣ ከቅድም ከልብም ከአጀንዳም ይወጣል። ምክንያቱም ፕሮግራሙ እንዳንተ ልብ እንዳንተ ሐሳብ እንዳንተ አጀንዳ እንዳንተ ፕሮግራም አይደለም የመጣው። እንደ ሰማይ አጀንዳ እንደ ሰማይ ፕሮግራም ነው የመጣው። ስለዚህ እንደ ሰማይ አጀንዳ የመጣው ፕሮግራም እንደ ሰማይ ይፈጸማል። አረ ሃሌሉያ። ስለዚህ ክብር ታያለሽ አላት። ክብር ታያለሽ ብሏት ሞት ነው የመጣው። ሞት አልፎ መሞት አይደለም። ቢሞት ቢጠብቁት እርግጠኛ ነኝ ያስነሷል ብሎ ሊጠብቁ ይችላሉ። ቀበሩት። ልክ እንደዚህ ያለቀ የተፈጸመ የተደመደመ የተጨረሰ ነገር ልትሆን ትችላለህ። እኔ ድምጽ ሰምቼ መጥቻለሁ። አረ ሃሌሉያ፣ አረ ሃሌሉያ። የዛሬ 10 ዓመት የሰማው ትንቢት ዛሬ አካል ይለብሳል።
አዲስ ትንቢት እንዳትጠብቅ። ትላንትና የሰማው ድምፅ ዛሬ አካል ይለብሳል። ለምን ካልከኝ እግዚአብሔር ታማኝነቱን በአንተ ሕይወት ላይ ማሳየት ይፈልጋል። ታማኝነቱን በአንቺ ሕይወት ላይ መግለጥ ይፈልጋል። ኢየሱስ ጌታን ግድ የለም። የእግዚአብሔር ታማኝነት በአንተ ሕይወት ላይ ይታያል። በቤት ላይ ይታያል። በኑሮ ይታያል። በትዳር ይታያል። በልጆች ይታያል። ባንተና ባንተ በሆነው ነገር ላይ መታየት ይጀምራል። አትጠራጠር፣ መታየት ይጀምራል። ሰውም ጠላትም እያየ ይታያል። ዛሬ ምኑ ካልከኝ ታማኝነቱ ሺያቫዳስ ሃሌሉያ። ቀደመም ብያችኋለሁ። ፕሮፌሲ ፕሬዘንስ ይፈልጋል፣ ትንቢት ይፈልጋል። ክብር ታያለሽ ብሎ ነው የተናገራት። ስለዚህ ክብር ለማየት ክብር አምጩ ካልመጣ ክብር አይታይም። ክብሩ እንዲታይ ክብር አምጩ መምጣት አለበት። ሰማኸኝ? የተነገረው ምንድን ነው? የእግዚአብሔርን ክብር ግዴታ ክብር አምጩ መምጣት አለበት። ክብር እንዲታይ የክብሩ ባለቤት መምጣት አለበት። ስለዚህ አየዋ ትንቢት ሞቶ አብቅቶለት ሊሆን ይችላል። ለዛ ነው ኢየሱስ ጌታ ነው። የእግዚአብሔር ክብር ከመጣበት የዛኔ ለእግዚአብሔር ክብር እንደገና ሃሌሉያ መቆም መነሳት ይጀምራል ማለት ነው። ሉክ በታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላ። ስለዚህ ወንድሜ በትንሣኤ ቀን እንደሚነሳ ምን እላለሁ? አምናለሁ። ምናልባት የዛኔ የእግዚአብሔርን ክብር እናያለን አለች። ኖ አሁን ክብር አምጩ መጥቷል። ምን ማለት መሰለ? ትንቢቱ ቤታቸው አለ። የሚፈልገው ፕሬዘንስ ነው። ህልውናውን ይፈልጋል እያልኩ ነው። መገኘቱን ይፈልጋል። የሱ መገኘት ነው ነገሮቹን የሚለውጣቸው። አሜን። ኢሚዲየትሊ ኖ በትንሣኤ ቀን አይደለ። ትንሣኤና ህይወት እኔ ነኝ። ኢየሱስ ጌታ ነው። የሚያምንብኝ ቢሞት እንኳን አሁን ነገር አሁን ያው ይሆናል። ሃሌሉያ። ስለዚህ አሁን ክብር ለማየት ክብር አምጩ ስለመጣ ክብሩ ሊታይ ጊዜው ደረሰ ማለት ነው። አልዓዛር ተነሳ አልተነሳም? ማን ስለመጣ ነው? ፕሬዘንስ ስለመጣ ነው። ገብቷል ትንቢቱ። ኢየሱስ ጌታ ነው። ስለዚህ አያረለ አሁን ነብዩ አሁን ተረድታችሁኛል ብዬ አስባለሁ። ነብዩ ትንቢቱ ሰምቷል። ትንቢቱን ይዞ ትንቢት አለኝ ብሎ በተስፋ ቆሞ አልጠበቀም። ይዞት ወደ ቀርሜሎስ ተራራ ወጣ። ትንቢቱን ይዞ ተንበረከከ። ትንቢቱን ይዞ ጮኸ። ብዙዎቻችን እርግጠኛ ነኝ ትንቢት ይዘን ወደ ጸሎት ገብተን ልናገኝ እንችላለን። ጾም ጸሎት ውስጥ ይዘነው ገብተን እንችላለን። ይዘነው ተንበረከከን ሊሆን እንችላለን። በጣም ይደንቃችሁ ነገር እኛ ኤክስፔክት ባደረግነው ልክ ግን ትንቢቱ አካል ስለማይለብስ ከኛ የእምነት ሌቭል ያወጣናል። በህይወታችን ላይ ፍርስትሬት እናደርጋለን። ከጸሎት እንነሳለን። ጾምኩበት፣ ጸለይኩበት፣ ተነሳው ልትል ትችላለህ። በጣም ይደንቃ ነገር ልንገር። ይሄን ቃል ታውቁታላችሁ? እስከ መጨረሻው የሚጸና ምን ይላል? ምን ማለት ነው? እስከ መጨረሻው ምን የሚል? ከእግዚአብሔር መዳንን ለሰማኸው ነገር መዳንን የምታይበት የእግዚአብሔር ማዳን የምታየው በጸናህ ጊዜ ብቻ። ዛሬ ልክ እንደ ኦሪየንቴሽን ነው የምሰጣት ጀስት ክሊር እንዲሆንላችሁ። ብላቴናውን ሂድና ውጣና የምታየውን ንገረኝ አለው። ብላቴና ወጣ፣ ሄደ። ምንም የሚታይ ነገር የለም። ተመልሶ መጣና እንደዚህ አለው፣ ነብዩ ምንም የለም። እየጮኸ ነው፣ እየጾመ ነው፣ እየጸለየ ነው፣ ከእግዚአብሔር ጋር እየተሟገተ ነው። አሁን እንደዚህ አይነት ሞግት ውስጥ እኮ መግባት የሌለበት ሰው እኮ ነው። ምክንያቱስ ያ ቃል ከአንደበቱ ቃል ጋር ሰማይ አይደል አብሮት የቆመ ሰው ነው። አሁን ግን የመጀመሪያው ድምጽ የመጣው በሱ ነው። ኦልሬዲ የሰማይ ፕሮግራም እንዲያስፈጽም በምድር ላይ ሰማይ ነው መክሎ የተቀመጠ ሰው ስለሆነ ፍጥረት ላይ ሰማው አይችልም። ስለዚህ ፍጥረት የሰማው የሱን ቃል ማንን አክብሮ? ሰማይን አክብሮ። አሁን ግን ትንቢቱ የመጣው ከየት ነው? እግዚአብሔር ሰማይን ዝጋው ብሎ ነው የዘጋው አይደለም። አሁን ግን ትንቢት የመጣው ከየት ነው? ትንቢት የመጣው ከሰማይ ነው። ለመጣው ትንቢት ግን እንደ ቀድሞ ተከፈት ማለት አይችልም። የመጣውን ትንቢት ግን ከፕሬዘንስ ጋር ማገናኘት ይችላል። ከፕሬዘንስ ጋር ካገናኘው ደግሞ ውጤት ማምጣት ይችላል። ስለዚህ ህይወታችሁን ወደኋላም ወደፊትም አሁንም እዩት። ኢየሱስ ጌታ እዩት ስላችሁ ተከተሉኝና በምናገረው ቃል ውስጥ ህይወታችሁን እዩበት። ብላቴናውን ደግሞ ላከው። ሁለተኛ ጊዜ አየ፣ የለም። ሶስተኛ የለም፣ የለም። አምስት የለም፣ ስድስት የለም። ተስፋ ያስቆርጣል። ተናጋሪ እግዚአብሔር አይደል? ለዛውም በፊቱ ሆኜ በመሰዊያ ውስጥ ሆኜ አይገርም? በመሰዊያ ላይ ብቻ መሆን ደግሞ በቂ አይደለም። መጽናት፣ ስፍራ ለመልቀቅ እስከ መጨረሻው መጠበቅ። ኢየሱስ ጌታ ኧረ ሃሌሉያ። ቅድም የነገርኳችሁ ለማለት ያክል የተናገርኩት ቃል አይደለም። እቺ ምድር በምስጋና ትሞላለች ብዬ አልኩኝ። አሁን በምስጋና ትሞላለች ብዬ ያልኩትኝ እርግጠኛ ነኝ ከዚህ ቃል በኋላ ብዙዎቻችሁ ትንቢቶቻችሁን ይዛችሁ ወደ መሰዊያ እንደምትመጡ፣ ኧረ ሃሌሉያ፣ ወደ ጓዳ እንደምትገቡ። አሜን 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 አሜን። ሌላ ድምጽ ለመስማት ሳይሆን የሰማሁትን አካል ለማስለበስ እስከ መጨረሻው እጸናለሁ፣ እተጋለሁ። የእግዚአብሔር ኃይል ያግዘኛል፣ ጸጋው ይደግፈኛል። ኧረ ሃሌሉያ። የምሬን እምላችሁ የሚጨክል ልብ፣ ወስኖ ቆርጦ የሚገባ ልብ። አንድ ድምጽ መጥቷል ህይወት ላይ በቃ ይበቃል። አይተናል። ወደ ኋላ ዞር ብለን ስንመለከት 10 ነቢይ በሌለበት 2 መገለጥ የሚናገር በሌለበት ለ40 ዓመት አንድ የሰማውን ድምጽ ትንቢቱ አካል እስከሚለብስበት ቀን ድረስ ተሸክሞ መጥቷል። ይሄ የአባቶቻችን ህይወት ነው። መጽናትን በእነሱ እናያለን። ኢየሱስ ጌታ ነው። የእግዚአብሔርን ታማኝነትም ደግሞ በእነሱ ላይ ጎልቶ ደምቆ እናያለን። በምን ካልከኝ በጸኑ ሰዎች። ኧረ አሜን ሃሌሉያ። 40 ዓመት ሙሉ ሰው ትንቢት ተሸክሞ
ተሸክሞ ድጋሜ ድምጽ ሳይሰማ ድጋሜ መገለጽ ሳይቀበል 40 ዓመት ስለሰማው ድምጽ እንኳን ሌላ ማረጋገጫ ከሰማይ ድምጽ ሳይመጣ መገለጽ ሳይመጣለት 40 ዓመት የሰማውን ትንቢት ተሸክሞ ያህዌ ታማኝ ነው ብሎ ከሱ ጋር የነበሩ ጀነሬሽኖች በጠቅላላ ቀርተው 12 ነበሩ። ያሁሉ ትንቢቱ ሲነገር ተስፋው ሲነገር ቃሉ ሲነገር ያመነ ትውልድ በጠቅላላ ፍረስትሬት አድርጎ 12 ጀነሬሽን ነው። ከድሮ ከ12 ውጪ እንዳለ አዲስ ጀነሬሽን ነው። ትንቢቱን ያልሰማ መገለጡን የማያውቅ ግን አይገርምም። ዛሬ 40 ዓመት የተነገረውን ትንቢት ተሸክሞ በእግዚአብሔር ፊት ጸንቶ የተቀመጠ ሰው ለምን ሲባል እግዚአብሔርን ታማኝነት አይበታል። በየትኛው ይሄኛውን ድምጽ ነገ በሚናገረኝ ዛሬ በሚያወራ እንዳይመስልህ። ትላንትና ባወራህ ድምጽ ሰማይ አይሽርም ብያለሁ። ፕሮግራም አይቀየርም። ኢየሱስ ጌታ ነው። ያንተ ሁኔታ ቢለወጥበት ቢቀየርበት እሱ ጉዳዩ አይደለም። አይሰርዘውም። አልዓዛር በቃ ሞቷል ብሎ ትንቢቱን አልተውም። ኢየሱስ ጌታ ነው። ኧረ ሃሌሉያ። ስለዚህ እርግጠኛ ሁን። ብዙ ነገርህ ዴድ ላይን ላይ ሆኖ ሊሆን ይችላል። የሰማው ግን የሰማይ ቃል ግን ትንሣኤ ያለበት። ኧረ ሃሌሉያ። እንደገና ህይወትን ይዘራበታል። እንደገና ያቆመዋል። እንደገና ያስነሳዋል። አሜን አሜን አሜን። ስለዚህ አስቦ በሰባተኛው ወጥቶ ሲመለከት እጅ የምታክል ደመና ኢንሴንስ የዝናቡ ሽንፍር ታላቅ ነውና እጅ የምታክል ደመና ፍጹም አይገጥምም። እግዚአብሔር በተናገረን ነገር ላይ በጣም ሂውጅ የሆነ ነገር ማየት እንፈልጋለን። እግዚአብሔር የሚያሳይ ጥቂት ምልክት ነው። ምልክቱ ደግሞ እሱ ካንተ ጋር እንዳለ ሊያሳይ ስለወደደ ብቻ ነው። ኧረ ሃሌሉያ። እርግጠኛ ነኝ ይሄ ሳምንት የናንተ በፊቱ የምትሆኑበት የምትጮሁበት። ኧረ ሃሌሉያ። ትንቢታችሁን ይዛችሁ ተስፋ ቃላችሁን ይዛችሁ ተናጋሪው አንተ ነህ፣ የተናገርከኝ አንተ ነህ፣ ተፈጽመዋል፣ ታማኝ ነህ። ኧረ ሃሌሉያ። ሳትፈጸመው እንደተናገርከኝ እንደም አካል ለምታለብስ አምናለሁ። ምስጋናዬ ነገ አይደለም፣ ሲሆን አይደለም፣ ሲፈጸም አይደለም፣ ነገር ሲታተም አይደለም፣ እጅን ስትገልጥበት አይደለም። እዚሁ አመሰግንሃለሁ። ጓዳ ውስጥ አመሰግንሃለሁ። ጓዳ ውስጥ አከብርሃለሁ። ከዚሁ እልልታን ትወስዳለህ፣ ምስጋናን ትቀበለኛለህ፣ ለራስህ ክብርን ከዚህ ትወስዳለህ። ኧረ ሃሌሉያ። አስበው በሰባተኛው እጅ የምታክል ደመና ወጣች። ኧረ ሃሌሉያ። ምኑ ስለተቀመጠ ነው? ፕሬዘንስ ውስጥ። ስለዚህ እርግጠኛ ነኝ አብዛኞቻችሁ እግዚአብሔር አምላክ የተናገራችሁ ነገር አልተፈጸመም ካላችሁ ኦልሬዲ እንደ ፕሮግራም ነው ማለት ነው። ትንቢቱ የመጣው እንደ አጀንዳ ነው። በቃ የሰማይ አጀንዳ ነው ማለት ነው። ኧረ ሃሌሉያ። ይኸውልህ ትንቢቱ ደግሞ አንተ በጌታ ስለሆንክና በጌታ ፊት ስለበረታ የተነገረ ትንቢት አይደለም። ገና ከእናተ ማህፀን ሳትወጣ እግዚአብሔር በአንተ ውስጥ ፕሮግራም ያደረገው ነው፣ የፈጸመው ነው። በቃ እግዚአብሔር ያተመው ፕሮግራም ነው። ኧረ ሃሌሉያ እንጂ አዲስ ትንቢት በአንተ ላይ እግዚአብሔር ተናግሮ አይደለም። ሐዋርያ ጳውሎስም ብዙ ጊዜ ይናገራል። ምልክት ማድረግ ይቻላል። አንድ ምዕራፍ ወደ ኋላ ጨርቅ ይዟል፣ እያስወገረ ነው፣ ነፍስ አሰውቷል። አንድ ምዕራፍ ወደፊት ኢየሱስ ጌታ ነው። ከእናቴ ማህፀን ጀምሮ ይጠራኛል። ይገጥማል። አይገርምም? ለካ ዛሬ መጥቶ መንፈስ ቅዱስ ያወራ ፕሮግራም አንተ ስለ በረታና ስለ ተጋ የተናገረው ፕሮግራም አይደለም። ኢየሱስ ጌታ ነው። ገና ከእናቴ ማህፀን ሳትወጣ እግዚአብሔር ለዛ ፕሮግራም አንተ ለይቷል ማለት ነው። አሜን። ስለዚህ እርግጠኛ ነኝ ብዙዎቻችሁ ሰደሌ የተነገረውን ትንቢት በሕይወታችሁ አካል ለብሶ አይታችኋል። እግዚአብሔርን ታማኝነት ያላየ ሰው የለም ብዬ አምናለሁ። ኧረ ሃሌሉያ። ዛሬ ግን መንፈስ ቅዱስ እንደ አጀንዳ እንደ ፕሮግራም በሕይወታችሁ ሊሰራው የወደደውን ነገር ተናግሯችኋል። ዛሬ አትጠራጠር፣ እሱ አካል ይለብሳል። አሁን ሌላ ትንቢት አትፈልግ። የተነገረ አካል እንዲለብስ፣ የተነገረ እንዲፈጸም። ኧረ አሜን ነው ወይ? ሃሌሉያ። እሱ አካል ይለብሳል ማለት ነው። ዛሬ እሱ ይፈጸማል። ለምን ካልከኝ ወደ መሰዊያ እናመጣዋለን፣ ወደ ጓዳ እንከተዋለን፣ አሊፋና ውስጥ እንበረከክበታለን፣ በፊቱ እንሆንበታለን፣ እናመሰግንበታለን። ትንቢቱን ይዘው ትናገርበታለህ፣ ታመሰግንበታለህ፣ ታውጅበታለህ። ኧረ ሃሌሉያ። አሜን። ያስማማናል አይደል? ያስማማናል። ኢየሱስ ጌታ ነው። ስለዚህ በዚህ ምድር የሚባክን ጥይት የለም። የምን ካልከኝ የሰማይ ታርጌት ሳይመታ አይደል? ተናገረ ነጓሪ ኢሳይያስ ምዕራፍ 54 ላይ ሲናገር እንደዚህ ይላል። ዝናብ ከሰማይ እንደሚወርድ ምድርም እንደሚላት እንደሚያረሰርስ እንድታፈራ እንድታበቅል እንደሚያደርጋታል። ኧረ ሃሌሉያ። ከሰማይ የመጣውም ቃሌ ከአፌ የወጣውም ቃሌ ልክ እንደዚህ ነው። ሳይሰራ አይመለስም። በአንተ ላይ ያለው ፕሮግራም አይመለስም። የሚሻር አይደለም። በርትተህ አልተናገረህም። በድካም አይተውም። በድካምሽ አይሽረውም። በረታም ደከምክም ከዛ ውጭ ነው። አጀንዳው ከዛ ውጭ ነው። ፕሮግራሙ ከዛ ውጭ ነው። ኧረ ሃሌሉያ። ስለዚህ እርግጠኛውን አጀንዳው ይፈጸማል። ፕሮግራሙ ይፈጸማል። ፓሲፋና ካዲያላባ። ስለዚህ ዛሬ ታስፈጽማል። የመጨረሻ ቀን ነው። ዳንኤል ሆይ ደስ
ይበል። ኧረ ሃሌሉያ። ለምን ጸሎትም ብሏል። ኧረ አሜን አሜን አሜን። የጸለየው ጸሎት ዳንኤል አስቀድመው እግዚአብሔር በተነገረው ትንቢት ላይ ነው። በነገረው ትንቢት ላይ ነው ገብቶ ተንበርክኮ ጮሆ እየለመነ ባለበት ነው የሰማይ እጅ ይመጣለት። አሜን ነው ወይ? ትንቢቱ ተነግሮኛል ብሎ ጠበቀ ሰው አይደለም። ትንቢቱ ተነግሮ ትንቢቱ አካል እንዲለብስ የእግዚአብሔር ልጅ ማየት ፈልጎ የጮኸ ሰው ነው። አሜን ነው ወይ? ከሱ በፊት የነበሩ ሰማይ ተከፍቶ እግዚአብሔር አምላክ በትንቢት መንፈስ እንደ ሀገር ትንቢትን ያናገራቸው ሰዎች ኧረ ሃሌሉያ። ያንን በርኖስ ያንን ትንቢት እኔን ነው የሚወክለው። ስለ ምድሪቷ የተነገረው እኔን ነው የሚወክለው። ስለ ቤተ ክርስቲያን የተነገረው እኔን ነው የሚወክለው። ሌላ ጄኔሬሽን አልጠብቅለትም። በእኔ ነው የሚፈጸመው። በእኔ ነው አካል የሚለብሰው። ስለዚህ በአባቶች ተናግረሃል። አሁን በአንተ የተናገረውን ትንቢት ብቻ ለምትጠበቀው በአባቶቻችን የተናገረውንም ትንቢት እሱንም ራሱ ይሰን እንሟገታለን። አሜን ነው ወይ? ኧረ ሃሌሉያ። ይኸውልህ እኔ ብትጠይቀኝ ከዛሬ 47 48 ዓመት ጀምሮ ስለ ኢትዮጵያ ምድር ሲተነበይ የነበረ ትንቢት ኢየሱስ ጌታ ነው። በነ ቄስ አለሙ ሼታ፣ በነ ቄስ በሊና፣ በነ መኮንን ነገራ፣ በነ ዓለምነህ ጀምበሩ ኢየሱስ ጌታ ነው። በነ ነብይ መድን ሲነገሩ የነበሩ በጣም ጃይንት የሆኑ ትንቢቶች አሉ። አሜን አሜን አሜን። ኧረ ሃሌሉያ። አይገርምም? ያ ትንቢት እኔን ነው የሚወክለው። ሌላ ሰው አይደለም የሚጠብቀው። አካሉ እኔ ነኝ። ኧረ አሜን ነው ወይ? ትንቢቱ ሲነገር ነበርክ? አልነበርኩም። ኢየሱስ ጌታ ነው። ትንቢቱን ግን ሳየው ግን ትንቢቱን ስሰማው ስለ እኔ ነው የሚያወራው፣ ስለ እኔ ነው የሚናገረው። አሜን ነው ወይ? ስለዚህ አሁን ስለ አንተ ስለሚነገረው ትንቢት ብቻ ሳይሆን እግዚአብሔር መጥቶ ስፔሲፊካሊ አንተ ብሎ ስለነገረ ትንቢት ብቻ ሳይሆን እግዚአብሔር አምላክ በቀደሙ አባቶች ስለ ምድሪቷ ስለሚመጣው ግሎሪ፣ ስለሚነሳው ሪቫይቫል፣ ኧረ ሃሌሉያ፣ ምድሪቷ ላይ ስለሚመጣው ተሐድሶ የተነገረው ትንቢት በጠቅላላ በእኔ ላይ ነው አካል የሚለብሰው። ኧረ አሜን ነው ወይ? ስለዚህ አሁን የራስን ብቻ አይደለም የምትሟገተው ይዘህ። አሜን አሜን አሜን። በእነሱም የተነገረውን ይዘህ ገብተህ ትሟገትበታል። አሜን ነው ወይ? አይ ይሄን ጉባኤ ሳየው የኔ ብቻ ይበቃል የሚል ነው የሚመስለኝ። ኢየሱስ ጌታ። እኔ ግን እርግጠኛ ነኝ ሶስት ሰው ካገኘሁኝ ከሶስቶቹ ጋር አብሬ ጮኻለሁ። ኧረ አሜን ነው ወይ? ያወራኸው ስለኛ ነው እያልኩ ጮኻለሁ። የተናገርከው ስለኛ ነው እያልኩኝ ጮኻለሁ። ኧረ አሜን ነው ወይ? እሱን ደግሞ መንፈስ ቅዱስ አካል ያለብሰዋል። ኧረ አሜን ነው ወይ? የመሬን መላችሁ ትውልዱ የትንቢቱን መፈጸም ያያል። ምድሪቱም ደግሞ የትንቢቱን አካል ታያለች። ኧረ ሃሌሉያ ሃሌሉያ። እግዚአብሔር ደግሞ በሱም ዘመን ደግሞ እረፍትን ስለሰጠው ከተማይቱ አርፋ ተቀመጠች እንዳለ እርግጠኛ ነኝ። ትንቢቱ በእኛ አካል ይለብሳል። ኧረ ሃሌሉያ። በሰሜን በደቡብ በምስራቅ በምዕራብ እግዚአብሔር አምላክ ለምድራችን ለኢትዮጵያ እረፍትን ያደርጋል። እረፍትን ያደርጋል። ጦርና የጦርን ወሬ እግዚአብሔር ይቆርጠዋል። ኧረ ሃሌሉያ። ሺካት ያላባስ ለምን ካልከኝ ትንቢቱ አንተ ላይ አካል ለብሱ። ሃሌሉያ። ስለዚህ ትንቢቱ አካል እንዲለብስ ትንቢቱ ከተነገረበት ዓለም አይደል ወደ ተነገረበት ዓለም ወደ ፕሬዘንስ ዓለም እንወስዷለን ማለት። አሜን ጀቱ። እሺ አሜን ጀዲ። ሃሌሉያ። በምድር ላይ አንድ የከሰረ ንጉስ ላሳያችሁና እርግጠኛ ነኝ በህይወታችሁ እንደዚህ እንዳይሆን ማለት ነው። ይሄን ነግራችሁ ይሄን ባልነግራችሁ ትንሽ ቅር ይለኛል ውስጤ። ተዝም ይላችሁ ከሆነ ባርቅ የሚባል ንጉስ ነበር እና ከሱ በፊት የነበሩ አባቶች ድምጽ ሰምተው እግዚአብሔር ድምጽና አጀንዳ ወጥተው የተከናወነላቸው ናቸው እና የአባቶቹን ሂስትሪ በደንብ ጠንቅቆ ያውቃል። ስለሚመጣውም ዘመን እግዚአብሔር አውርቷል። ስለሚመጣውም ዘመን እግዚአብሔር ተናግሯል። እና ምን አይነት ችግር አለበት ሰውየው? ወደ መሰዊያ መቅረብ፣ ወደ መሰዊያ መጠጋት፣ ወደ ፕሬዘንስ ወደ ህልውናው ጌታዊ ምን ትላለህ ማለት ይችላል። ትንቢት ለመስማት ፈቃደኛ መገለጥን እዛም እዚህም ለመቀበል ችግር የለበት። ነብይ እዛ የተነበየ ነው ሲባል አስፈቶ ማስተንባይ ድምጽ መስማት ችግር የለበት። እኛ ዘመናነት ትውልድ ይመስላል እሱ ራሱ ግን አንተነትንና ትንቢቱን ወደ መሰዊያ አቀርበ ግን በፍጹም ሊሰማ አልቻለ። እና እንደ ሀገር ግን እግዚአብሔር አምላክ ሊታገስ ስለማይችል እንደ ሀገር የሆነ መልእክት ይዞ መጣ። ሂድ ተከናወን፣ ውጣ፣ አሳልፍም ልሃለሁ፣ እሰጥሃለሁ። ሂድ ውጣ ተከናወን አሳልፍም ልሃለሁ፣ እሰጥሃለሁ። በጣም ይደንቃል። ይሄ ጃይንት የሆነ ስፔሲፊካሊ ፐርሰናል የመጣ ፕሮፌሲ ሳይሆን እንደ ሀገር የመጣ ትንቢት ነው። ስለዚህ አሁን ይሄኛው ትንቢት አንተን ብቻ ሳይሆን ኔሽኑን አይደል ወደ ድል ወደ መከናወን ወደ ስኬት ወደ ፍሬያማነት የሚያመጣ ትንቢት ነውና ውጣ ተባለ። በጣም ይደንቃቸዋል። 20 ዓመት ይሄን ትንቢት ይዞ ተቀመጠ። በሚቀጥለው ዓመት መጥቶ እግዚአብሔር ትንቢት ይናገረኛል ተጠበቀ። ብዙ ነቢያት ነበሩ ይተነብዩለት ነበር። በየዓመቱ መነቃቃት ጀመረ። የተነገረውን ትንቢት ትቶት መጥቶ እኮ መስዋዕት አድርጎ እኮ አቀርቦ እኮ በእግዚአብሔር መንፈስና ሁሉን ወስዶ እኮ እግዚአብሔርን አስቀድሞ ወጣት ሲችል 20 ዓመት ሙሉ ጠበቅ። በ21ኛው ዓመት እግዚአብሔር መጣ። ድምጽ ሊቀይር መስሎ ነው እግዚአብሔር አይቀይርም። ፕሮግራም አይቀይርም። እግዚአብሔር አይቀይርም። አይገርምም? እንደገና በዲቦራ በኩል ሄደና እግዚአብሔር እንደዚህ ያለው ትላንትና የሰማውን ድምጽ ነው ዛሬ የምደግምልህ። በአንተ ሕይወት ላይ የሰማይ ድምጽ አይቀይርም። አንተ 20 ዓመት ደክመሃልና 20 ዓመት ከመሰዊያ ርቀሃልና ሊፈጸምለት የተገባውን ትንቢት እንዳይፈጸምለት ትውልዱን አስረኸዋልና 20 ዓመት ሙሉ እግዚአብሔርን ግሎሪ እግዚአብሔርን ብሌሲንግ ማየት ሲችሉ 20 ዓመት ሙሉ እግዚአብሔርን እጅ እንዳያዩ እግዚአብሔርን ክብር እንዳያዩ እግዚአብሔርን ጣት እንዳያዩ ሆኖ ተቀመጡ። በምን ምክንያት ካልከኝ ወደ መሰዊያ ነገሩን ይዞ ስላልመጣ። በጣም ትደነቃላችሁ። ነገሮቻችሁን፣ ትንቢቶቻችሁን፣ ተስፋ ቃሎቻችሁ ወደ መሰዊያ ይዛችሁ አለመምጣት በሕይወታችሁ ላይ እንዳይመጣባችሁ እንዳይሆንባችሁ የተባለ እያንዳንዱ ነገር በሕይወታችሁ ላይ እንዲሆን ፈቀዳችሁ ማለት። ስለዚህ የሚመጣው መከራ የሚመጣው ቻሌንጅ በጠቅላላ እግዚአብሔርን አያገባውም። እግዚአብሔርን ኦልሬዲ እግዚአብሔርን የምትጠይቅበትን እግዚአብሔርን የሚወክል ነገር መቶ ተናግረዋል። ከተናገረ በኋላ ትንቢቱንም የተስፋው ቃልንም ይዞ በፊቱ መገኘት ያንተ ድርሻ ነው። ያለ መገኘት ደግሞ የሚያመጣበት ኮንሲኩዌንስን እግዚአብሔርን ተወቃሽ አያደርገው። እግዚአብሔር ከኔ ጋር ቢሆን ኖሮ እንደዚህ አይሆንብኝም ማለት ትችላለህ። ግን እግዚአብሔር አያገባው። ባይዘው እግዚአብሔር ማጽናኛም ቃል የለውም። ለዛ በጣም ይደንቀኛል።
21 ዓመት ሙሉ በጠቅላላ በጣም ዋጋ ከፍሏል። ስፔሻሊ 18 ዓመቱ በጣም ነው ዋጋ የከፈሉት። እግዚአብሔር መጥቶ ማጽናኛ ቃል ለሰጠው ስለተሰበርክብኝ፣ ስለ ሐዘን፣ ስለ ጉዳት፣ ስለ ቁስል ብሎ እግዚአብሔር አላወራውም። ጉዳዩ አይደለም። አሁንም መጥቶ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ሂድ፣ ውጣ፣ ተከናወን፣ አሳልፈኝ ብያለሁ፣ ሰጠችሃል። ድምጽ ቀየረ ሰማይ? አልቀየረም። ፕሮግራም ቀየረ? አልቀየረም። አጀንዳ ቀየረ? አልቀየረም። ለዛ ነው ሰማይ አይቀየርም ያልኩ መልእክቱ። ያንተ ሁኔታ ሺህ ጊዜ ቢቀያየር ሰማይ ሁኔታን እያየ መልሶ ማሻሻ አድርጎበት ትንቢቱን አይተነብይበት አይመጣም። ስላለፍክበት ስለተሰበርክበትም ደግሞ እግዚአብሔር ሰማይ ማጽናኛ ቃል የለውም። የምትጽናናው በትንቢቱ በመጣው ቃል ውስጥ መልሰው ወደ መሰዊያ ስትመጣና የተነገረው ትንቢት አካል ሲለብስ ብቻ ነው። የዛኔ ነው የምትጽናናው። በዚህ መካከል እግዚአብሔር ተወቃሽ ማድረግ በጣም ትልቅ ስህተት። ብታለቅስ እንባህን አያብሰውም። ብታምነኝም ባታምነኝም ራስን አባብለህ ራስን አጽናንተህ ትነሳታለህ እንጂ የሰማይ መጽናናትን አታይበት። የሰማይ መጽናናትን የምታይበት እንደ ፈቃዱና እንደ ሐሳቡ የመጣውን ድምጽና አጀንዳ እንደ ፈቃዱ ስታስቀጥልበት ብቻ ነው። አሜን። ኧረ ሃሌሉያ። ስለዚህ ተመለሶ ሰማይ መጣና ድምጽ አልቀየርኩም፣ ዛሬም ሂድ፣ ውጣ፣ ተከናወን፣ እኔ ካንተ ጋር ነኝ ብሎ ተናገረው። አይገርምም? ልቡ ደንዳና ነው። ምን ታውቃለህ? መጨረሻ ላይ አይቶታል፣ ጉዳቱን አይቶታል፣ ስብራቱ። ድምጽ መጥቶ አለመውጣት፣ ድምጽ መጥቶ አለመሄድ፣ አለመራመድ፣ አክሽን አለመውሰድ፣ መስዋዕት ማቅረብን ያለበት። ብዙ ነገስታት ድምጽ ከመጣ በኋላ ታውቃላችሁ መስዋዕት ያቀርባሉ። መስዋዕቱ ሊቀበል ይመጣል፣ መገኘቱ ይከባቸዋል። እግዚአብሔር መከረውን ሰጥቷቸው በምርኮ ይመለሳሉ። ይሄ ነው የነበረው የነገስታት ታሪክ። አሁንም መልሶ አንድ ነገር አለ። አንቺ ካልወጣሽ አልወጣ። አንድ ነገር አለ። ስማ፣ እርግጠኛ ነኝ የእግዚአብሔር መገኘትና ህልውና ድል እንደሚሰጣት። ገና ድሉን ሳተ ምን ታውቃላችሁ? እግዚአብሔር በሴት ጦሩን አሳልፎ ሰጠ ቢባል ለአንተ ክብር አይሆንልህም። አይገርምም? እሷ በእድሜዋ አርጅታለች። የእሷ ጉልበትና ኃይል አይደለም ነገሩን አካል የሚያለብሰው ድልን የሚያሰጠው። ኧረ ሃሌሉያ። የመጣው ትንቢት የመጣው የእግዚአብሔር እጅ ነው ነገሮችን ወደ ውጤት የሚቀይረው። ለውጡ ቁጭ የሚያደርገው እሱ እጅ ነው። እግዚአብሔር ሰልፉን ጦሩን በሴት እጅ አሳልፎ ሰጠ ባለ ለአንተ ውርደት ምን ታውቃላችሁ? ይሁን ምን አይነት እንዲህም እየታገል በተፈጸመላችሁ ይሁን። አይገርምም? እግዚአብሔር ከፊቷ ቀድሞ ወጣ፣ ድልን ሰጣት። ኧረ ሃሌሉያ። እንደተባለው ለንጉሱ ሰው ለዲቦራ መማለድ ተጀመረ። መዘፈን ተጀመረ። አስቡ። ታሪክ እንዳሰሙ የነገርኳችሁ ታሪክ አይደለም። ህይወታችሁን ይዩበት። የሆነ ዲቦራና በርቅ የተባሉ ሰዎች ምናና አትዩ። ውጣ ብሎ እግዚአብሔር ያልወጣ፣ ሂድ ብሎ ያልሄድክበት፣ ውጭ በል እረፍ ሲልህ ያላረፍክበት፣ ከዛ በኋላ በህይወት ላይ የመጣው ኮንሲኩዌንስ ይኸው። በጣም በቀላል ኢየሱስ ብቻውን ጌታ። ሃሌሉያ። ዝም ብሎ የሆነ ትንቢት የተነገረበት ትንቢት በላያችን ላይ አካል ለብሶ የመጣን ሰዎች አይደለም። አንተ ወደ መሰዊያ መጣህ ማለት ትንቢቱ ራሱን የቻለ ውበትና መልክ ስላለው ለዛ ለትንቢቱ የሚመጥንን ማንነት መንፈስ ቅዱስ አንተንም የሚቀርጽበት ስፍራ ነው። አንተም የምትለወጥበት ስፍራ ነው። ኢየሱስ ጌታ ነው። ብዙ ማስጣል የሚገባው ነገር ከአንተ የሚያስጥልበት፣ መግፈፍ የሚገባው ነገር ከአንተ ላይ የሚገፍበት። ለምን ካልከኝ ለነገረ ፕሮግራምና አጀንዳ የሚመጥን ማንነት በአንተ ውስጥ የሚቀርጽበት፣ የሚሰራበት፣ የሚያበጃጅበት ነው። አሜን አሜን አሜን። ስለዚህ አሁን ከዚህ በኋላ የወለ ትንቢት አለኝ ብለህ ወደ ላይም ወደ ጎን መጠላት ታቆማል። አሜን አሜን። ትንቢት ካለ ወደ መሰዊያ፣ ትንቢት ካለ ወደ ጓዳ። አሜን አሜን አሜን። ወደ ሌላ ወደ ምንም አይደለም። እርግጠኛ አሁን ከዛ በኋላ የመለኮትን እጅ በህይወት ላይ ማየት ይጀምራል። ያለፉት አባቶቻችን ልክ እንደዚህ የመጡበትን የትንቢቱ መንገድ እንደ እግዚአብሔር ቃል እንደ ላይፋቸው ቢያስተምሩን ኑሮ ብዙዎቻችን አንጣላም ብያልኳችሁ። ለዛ አያ አንድ የምንወቀሰው በእኛ በኩልና ትንቢት ተናጋሪ፣ ድምጽ የሚሰማ፣ ድምጽ የሚያስተናግድ፣ ድምጽ የሚያቀብል ኃላፊነቱ ድምጽ ብቻ መስጠት ሆነበት። ላይን ማሳየት ፍሬንድ ያፈራ ለማድረግ ትውልዱን የሚቀርጹበት መንገድ ትንሽ ያዝ ያለ ነው፣ ስፔሻሊ በትንቢቱ በኩል። ምክንያቱም ታውቃላችሁ እኛ ምድር ላይ ትንቢት ይነገራል። ከዛ በኋላ አጌነስት ትንቢትና የትንቢት አገልግሎት እየተነቀፈ እየተረገጠ ነው የመጣው። እውነቱ ውሸት ነው። ምንም የማንከደው እውነት እኮ ነው። ከዛ ግን አሳየን ውጤቱ። ስለዚህ አሁን ተረኞች እኛ ነን። የዱላ ቀበል ውሸት ተቀብለናል። ስለዚህ አሁን እኔ ትንቢት መናገር ብቻ ሳይሆን ትውልዱ ትንቢት አለው፣ ትንቢቱ አካል የሚለብስበት። ኧረ ሃሌሉያ። ማለት ትንቢት ያለው ጄኔሬሽን ማለት በጣም ምድር እንደዚህ አይነት ጄኔሬሽን ውጪ ሌላ የምትፈልገው ጄኔሬሽን አይኖርም። የእውነቴን ነው የምላችሁ። ምድርና ሙሉ በጠቅላላ በክፋት እንደተያዘ እናውቃለን አለ አይደል? አያ ከዚህ ክፋትና አመጽ ግን ነፃ የሚያወጣት ይሄኛው ሰው ነው። የሰማይን አጀንዳና ፕሮግራም የተቀበለው ሰው ነው። ፕሮግራሙ አየር ላይ ለሚፈጸመው በሰው መካከል ለሚፈጸመው አሜን ነው ወይ? ፕሮግራሙ ደግሞ መልካምና መልካም ብቻ ነው። አሜን። ስለዚህ እርግጠኛ ነኝ አንተ ትንቢት ያለ ሰው፣ ትንቢትን ከሰማይ የተስፋን ቃል የተቀበልሽ እህቴ ሆይ ትንቢትሽን ወደ ጓዳ፣ የተስፋ ቃልህን ወደ ጓዳ፣ ወደ መሰዊያ። ይሄን የሚናገርህ አቤል አይደለም፣ የሚናገርህ የሰራዊት ጌታ እግዚአብሔር ነው። ኧረ ሃሌሉያ። አሁን እስቲ አይደለም ስጡና ፈትኑኝ እኮ አይደለም። እስቲ አንተ መሰዊያው እስከተተውና ፈትነው ታየዋለህ በህይወት ላይ። ኧረ አሜን ነው ወይ? ስለዚህ ዛሬ ለአንድ ነገር እጸልያለሁ ማለት ነው። አሜን። የብዙዎች መሰዊያ እንዲታደስ፣ የብዙዎች ጉልበት እንዲታደስ፣ የብዙዎች ኃይል እንዲታደስ፣ የጸሎት ህይወታቸው እንዲመለስ፣ የአባቴ መንፈስ መጥቶ ዘይትን እንዲያፈስ፣ መብራታቸው በቀንም በሌሊትም እንዳይጠፋ። ኧረ ሃሌሉያ። ዛሬ የብዙዎችን መሰዊያ እንዳድስ እጸልያለሁ ማለት ነው። ላኮቫናስታ ካዳቻናናማስ እያስተማርኩኝ ያው ጌታ ምስክሬ ነው አላችሁ። ይሄንን ቃል መንፈስ ቅዱስ መጥቶ ሲሰጣችሁና ሲናገራችሁ አንድ ምልክት እየሰጣችሁ ነው። ምንድነው ምልክቱ ካላችሁ መሰዊያችሁን ሊያድስላችሁ።
ምክንያቱም ወደ መሰዊያው አምጣው ካለ መሰዊያን ሊያድስልህ ነው ማለት ነው። እሳትን ሊመልስልህ ነው። ጸጋ ሊመልስልህ ነው። ቅባትን ሊመልስልህ ነው። ጉልበትን ሊመልስልህ ነው። ኃይልን ሊመልስልህ ነው። የቀድሞ መንፈስን ሊመልስልህ ነው። ያን የልጅነትን መንፈስ ሊመልስልህ ነው። የቅንነትን መንፈስ ሊመልስልህ ነው። ሊመልስልህ ነው። ሻታ ካታይ ኢናስዋታና ካሚያራባ ውቱኑ አስዋቴና ካታይ ሻታና ማስዋቲና ኳ ያፓቴ መንፈስ ሳንዋቶራና ካማምፔሊያታ አቲቲኪያኖስ ዋቷንዳ ሊባስ ይቺና ሃቶማን ቤስታ ካፋንታ አቲካዳና ሶብራኪቴ ቫናሲያታ ሺያታና ማምባ ዛሬ ከሰባ የተቆረጠ መልእክት ይዤ መጥቻለሁ። ያው ጌታ መስክሬ ወደድሽም ጠላሽ መሰዋሽ ይታደሳል። ወደድክም ጠላ መሰዋ ይታደሳል። ጉልበት ይታደሳል። ኃይል ይታደሳል። ኃይልሽ ይታደሳል። አቺያና አቷና ናሲያ ካባ ራቲና ካታንታላባስ ታካታ አኒያና ማሳታ ያባ እመልሳለሁ ያለኝ ነው። እመልሳለሁ ምርኮን እመልሳለሁ። ምርኮሽን እመልሳለሁ። ኃይልን እመልሳለሁ። ጸጋን እመልሳለሁ። ጉልበትን አድስልሃለሁ። ኃይልን አድስልሃለሁ። ለነሳ መጥቻለሁ። ለኔ አባቴ መንፈስ ሊጎበኛችሁ መጥቻለሁ። ለኔ አባቴ መንፈስ አቻታካታካ ውዳኒያስ ተካባርት ያላባስ የአባቴ መንፈስ